እየገረመኝ እየተሳሳቅን ያው እኔ እንደ ጓደኛ ቅርቤን ማውራትና መምህር በጣም ቀለልከኝ ስታወራ ማምተ እያለችኝ ኧረ እኔ ደግሞ ከፊቴ ከባድ ነገር መጣብኝ አልኳት። ምን ነው አለች። ሌቦች መጡ እያስቆሙኝ ነው አልኳት። ማታ ነው፣ ጨለማ ነው፣ ጭር ያለ ሰፈር ነው እና በትክክል እኔን እየጠበቁ እንደሆነ ያስታውቃል። ለምን ጋረዱት መንገዱን። 4 ናቸው። ከዚህ በፊት ነግራቸዋለሁ። ሌባ ሲያጋጥመኝ ሊይዙኝ ሲሉ እንደ ዱዳ ብዬ ሸውጄ ያባረርኳቸዋለሁና ሂድ ከዚህ ሳንሰርቅም ብለው ያባረሩኝ ሌቦች አሉና አሁን ደግሞ ሁያል ብላቸው እያልኩኝ እንደዚህ ስትሏቸው ይደነግጣሉ። ምናልባት ስለት ነው የሚያወጡት፣ ቢላ ምናምን ያወጡ ይሆናል። ግን በጣም ይፈራሉ። ካራቲስት ግን ጥልጥል አጓቸው ስለሚሄድና እመርጣለሁ። ምን አርጌል በምን በኩል አመልጣቸው? እንዴት ብዬ ወደኋላ ልሩጥ ልመለስ? ወደኋላ ከተመለስኩኝ በጣም ይደርሱብኛል። ለምን ወደፊት እየሄድኩ ነው፣ በጣም እየቀረብኳቸው ነውና አይ ልሩጥ መሰለኝ አልኩኝ። ከዛ እሷ ምን አለችኝ? እኔ እዚህ አባታችሁን የሌላለው እኔ ለምናቸዋለሁ አለች። ጥሩ ዘዴ ነው። እግዚአብሔር ባንቺ አድሮ እንግዲህ የሆነ ነገር ካደረገ ከዛ ገና ምንም ሳያናግሩኝ አናግሯት አልኳቸው። ማን ሳቃቸው መጣል ቅርታ ሳል ስላለችብኝ ስስቅ ምቀኛ ትሆናለች እንዳልስቅ እና ማንን አሉኝ ሌቦቹ። አይ አናግሯት፣ ልታናግራችሁ ትፈልጋለች አልኳቸው። እሺ አሉና በጣም ተያዩና ሳቁና እሺ ማን ልበል አሏት። በእናታችሁ በማርያም ከባሌ ጋር ሊያስታርቀኝ እየመከረኝ ነው እና አሁን ደግሞ ሽምግልና ላይ ነው የነበረው። ሰዎችን አስታርቆ እየሄደ ነው ያለው እና አሁን ስልኩን ከቀማችሁት ድጋሚ አላገኘውም። 2 ዓመት የተለየሁትን ባሌን እኔ በራሴ በገዛ ጥፋቴ ያበላሸሁትን ትዳር ነው እንትን ብለው የምመልሰው። እየመከረኝ ነው፣ በማርያም እንዳትወስዱበት እንዳትዘርፉት አለቻቸው። ደነገጡ። እንዴት አወቀች? እንዴት አወቅህ አንተ ሳሉኝ። ያው መንገድ ዘግታችሁ እየጠበቃችሁኝ አይደል አልኳቸው። ከዛ እሺ ላውድ እናደርገዋለን፣ እንዴት እንደሚመክርሽ እንዴት እንደሚልሽ እንሰማለን አሉና ሌቦች ናችሁ ስላቸው ጊዜ አተ ስራ ነው እሺ ሌባ አይባልም አሉ። አረ የቤተ ክርስቲያን መምህር ነው እንደዚህ አትበሉት ትላለች እሷ ውስጥ ሆና። ነህ እንዲህ አሉኝ። አዎ አልኳቸው። እሺ ቁጭ እንበልና እስቲ እንዴት እንደምትመክራት እናያለን። እንትን ምንድን ነው ምንድን ያለ የሆነ ነገር ከሆነ አለኝ። የሆነ አራዳ ቋንቋ ነው። እንትን ከሆነ ብቻ ከተመቸኸኝ እኔም ታስታርቀኛለህ ነገር ነው አባባሉ። እና ሌባ ነች ደግሞ ሚስቱ፣ የእሱ ፍቅረኛው። የኔም ሌባ ጓደኛለችኝ። ሰርቃይን ሄደችው። ቀጥቅጬ ሰባብሬ ነው የተለያየ ነውና አሁን ግን ልታረቀች ስላት እምቢ አለች። እንዴ ታዲያ መታሃት እንዴት ነው የምትታረቃት? ኦኬ እሺ ከእሷ ጋር ያለውን ጨርስና ከዛ ከኔ ጋር ደግሞ እንቀጥላለን አለኝ። እሺ አልኩት። ከዛ ቢላውን ክተተው አልኩት። የያዘው ቢላ ነው የሚገርማችሁ፣ እንደዚህ በትክክል የሽንኩርት ቢላ ነው እና ከተቱት። የቤተ ክርስቲያን መምህር ከሆነ እኮ እሱ ፊት ይሄ መያዝ የለብንም ወደዛ እንጣለዋል። ከዛ ወደዛ አስቀመጡትና ሶስቱ ሌቦች ሶስቱም ፀጉራቸው ጭብር ያሉ ናቸው፣ ግን የዋህ ናቸው። የዋህ ስላቸው ምንድን ነው ፈርተውኛል። የቤተ ክርስቲያን መምህር ነው ሲባል ምስኪን ነው። ከኢትዮጵያ ሕዝብ በጣም የዋህ ነው ታውቃላችኋል። ወዲያውኑ ስብር ነው ያሉት። ይሄኛው ግን ገና ነው። ይሄ እኔን አናግር ያልኩትን ማለት ነው። ገና ነው ስላቸው ምንድን ነው ትንሽ ሸምቀቅ ብሏል፣ ግን ካፈርኩ አይመልሳይ ነገር ነው። ከዛ በኋላ በይቀጥ ያልኳት እና ይኸውልህ እንግዲህ ምን እንደሚሰሙ በዚህ ውስጥ ስሙ። አይገርማችሁም? ግን እኔ በጣም የገረመኝ የእግዚአብሔር ስራ። በዛ ቀን በአንድ ድንጋይ 3 ወፍ ነው የመታሁት። እዛ ቤት እርቅ ነው። እቺ ልጅ እያናገርኳት ነው። እነዚህን ልጆች 3 ብቻ ለም 4 ወፎች ነው የመታሁት። ለምን እንዳለ 4ቱም ሲደመሩ 7 ነው፣ 8 ወፍ ማለት ነው። እውነት በጣም እኮ የሚገርመው እግዚአብሔር። እንደው ይሄን ነገር እንደው በድራማ መልክ የምትሰሩ ካላችሁ አርቲስቶች ብትሰሩት ደስ ይለኛል። ጥድፍ ያለ ነገር ነው። እንደ ቦርን አይዴንቲቲ አይነት ፊልም ነው የምወደው። ብዙ ጊዜ ቦርን አይዴንቲቲ የሚባለውን ፊልም ወደዋለሁ። ቦርን ኢንቴንሲፋይ፣ ቦርን አይዴንቲቲ፣ እንደዚህ አይነት ይሄ ችኩል ያሉ ፊልሞች አሉ አይደል? ፍጥን ያሉ ቶሎ የሰውን አይምሮ የሚገዙ ፊልሞች እወዳለሁና የዛ አይነት ነገር ነው የገጠመኝ። በዛን ቀን ተዋክቤ ነው እርቅ ቦታ ሄድኩት። ተዋክቤ ነው የምጨቃጨቀው ከእሷ ጋር ማወራው በወከባ ሰዓት ነው። ከዛ ስወጣም እየመከርኳት ወጣሁኝ። ሌቦች አጋጠሙኝ። እሷን እየመከርኳት እነሱ እየሰሙ ነው ምናምን። በቃ ውክብ ያለ ነገር ነውና ያቺ ሞሜንት
የአንድ ሰዓት ከ30 ደቂቃ ሞሜንት ነች፣ ቅጽበት ናት። ግን እቤት ከገባሁ በኋላ ጌታዊ ምንድን ያረከው ዛሬ ነው ያልኩት። አንዳንድ ጊዜ አብሮኝ ተከትሎኝ ሄዶ ብዙ ነገሮችን አብሮኝ ሰርቶ ድል አድርጌ የምገባበት ቀን አለ። አንዳንድ ቀን ደግሞ ምንም አብሮኝ ነው የሄደው እግዚአብሔር፣ ግን የማይሳካበት በቃ ምንም ሁሉም ቦታ እንዳለ ጥምም ብሎ ጥፊ ቀምሼ ምናምን ካልጆ ቀምሼ ወደ ቤት የምገባበት ጊዜ አለና ሁኔታዎች ይገርማሉ በጣም። አሁን ወደ እንትኑ ልግባላችሁ። ሰስፔንስ አድርጓችሁ መሰለኝ። ምንድን ነው ይኸውልሽ የኔ እህት አልኳት። ታሪኳን እየነገረችኝ በመሀል ወንድሞቼ እያዳመጡ ስለሆነ ስትናገሪ ግልጽና እውነተኛ ነገር ተናገሪ አልኳት። እሺ አለች። ስምሽ ማን ነው አልኳት። እንዲህ አታውቃትም እንዲህ አሉኝ። ገና በስልክ ደውዬ በስልክ ነው ሰዎችን ማናገር። ይሄ ሁሉ ኮሜንት ይታያቸው አልኳቸው። ይሄ ሁሉ ሰው ዛሬ ሲደውል ነው አለው እና ሰዎችን እመክራለሁ አልኩት። ኦኬ እሺ ቀጥል አሉኝ። ያረቄ የምን ሰዓታችን እስኪደርስ ድረስ ነው ያሉኝ። ገና እኮ በሁለት ሰዓቱ ነው። እኔ 1 ሰዓት ተኩል አካባቢ ላይ ነው። ሰፈሩ ግን ጭር ያለ ነው። ገላን አካባቢ ነው እና በጣም በጣም ጭር ስላለ ነው እንጂ ሰዓቱ ገና ነው እና 3 ሰዓት 4 ሰዓት እስከሚሆን ድረስ ባንተ እንደበራለን ብለው አስበው ነው። ስትናገሪ ግልጽ ተናገሪ አልኳት። እሺ አለችኝ እና እኔ አውቄ ወደ ኋላ አስጀመርኳት። እሷም ገብቷታል። ትምህርቴን የምታዳምጥ ስለሆነች ዱርዮች እየሰሙ ከሆነ እነዚህ ሌቦች እየሰሙ ከሆነ እውነተኛ የሆነውን ነገር ተናገሪ ስላት ገብቷታል ማለት ነው። እየተማሩ ነው እና እናቴ ባዕድ አምልኮ ታመልክ ነበረ እና ቤት ውስጥ በምታመልክ ሰዓት ውርውር ስልባት በጣም ትናደድ ትበሳጭ ነበረ። ቤቱ ቡና ለምዷል ብቻ ሳይሆን ባዕድ አምልኮ ለምዷል። በመስከረም ወርም እንደዚህ ቡና በግ ታርድ ማለት ዶሮ ታርድ ነበረ። ጠቋር የሚባለውን አዳልሞቴ የሚባለውን ታመልክ ነበረ። በጠቋር መንፈስ ምክንያት አንተ እንዳስተማርከው ከሆነ ደፋርና ኃይለኛ ያደርጋል፣ ለሰው የማንራራ ያደርጋል እያለች ትናገራለች። ልጆቹንም የነካቻቸው ነው። እንደገናም ተሳዳቢ ያደርጋል። እኔ አሁን ተሳዳቢ ነኝ። 3ቱንም ባሎችን ደብድቤ ሰድቤ ነው ከቤት ያባረርኳቸው ጊዜ። እውነትሽን ነው አሏት እነሱ። አዎ ወንድሜ እኔ 3 ባል አግብቼ እናቴን ቤት ነው የወረስኩት ብላ ደገመች። የነገርኳቸውን ደገመችው እዛ ቦታ ላይ እንደዚህ አድርጌ ነው ያባረርኳቸው ምናምን ብላ ተናገረች። እና የ3ቱንም በተራ ንገሪኝ አልኳት እንዲገባቸው። የመጀመሪያውን ባለቤቴን በሰርግ በስርዓቱን ያገባሁት እናቴ ከሞተች ከዓመት በኋላ አገባሁኝ። የሰፈር ሰው ተለቃቀሰ ምናምን አለ። ከዛ ባገባሁት በ6 ወሩ ከቤት አባረርኩት። ልምታሽ ብሎ ሲያስብ ኧረ በእናቴ ቤት ልትቀጠቅጠኝ ልትመታኝ ነው እንዴ? ውጣልኝ ከዚህ ቤት ብዬ አባረርኩት። ከዛ እንደገና የለቅሶ ዓመት ሆነብኝ። 1 ዓመት ቆይቼ ደግሞ ሌላ ደግሞ አገባሁ። አሁንም ይሄኛው ደግሞ በገባ በወሩ ደግሞ ጫት እየቃመ ምን እያለ ወደዛ አንሳልኝ እዚህ ቤቴን አታግማማ ስለው ተነስቶ በጥፊ ሲመታኝ ፖሊስ ጠርቼ አምጥቼ ውጣልኝ አልኩት። ከዛ አንቺ ልጅ እያመጣሻቸው ታስወጫቸዋለሽ ለምንድን ነው ብለው ጎረቤት ሲመክረኝ እንደ ቤቴ መብቴ እኮ ነው አያዋጣሽም፣ ቤቴ ነው የምትይው ነገር አያዋጣሽም አሏት። እዛኛው ገጠመኝ ላይም ልክ እንደዚሁ ተብሏል። ጎረቤት መጥቶ ተይ ብሎ መክረዋታል። ይሄ ጥሩ አይደለም፣ ቤት ስላለሽ አይደለም ባል የምታባረሪው፣ ቤቱ ያንቺ ባይሆን ኖሮስ ታግሰሽ ትቀመጭ አልነበረም ወይ? እንዴት እንደዚህ ታደርጊያለሽ ምናምን ብለው መክረዋታል። ይህንኑ ተናገረች። 3ኛው ሲመጣ ህመምተኛ ነው እና ካገባችሁ በኋላ ነው ያወቀችው። ማግባት ሳይሆን ማስገባት፣ ወደ ቤት ማስገባት። ያው ደግሶም ብሎ ማስገባት ሰለቻት። ስለዚህ ዝም ብለን አግባ ብላ አስገባችሁ። ከዛ ልጅ እፈልጋለሁ ይላታል፣ ግን ደግሞ ታማሚ መሆኑን አይታለች። ከዛ ይቅርታ እኔ በቅርብ ጊዜ የሚሞት ባል አላገባም አለችው። እንዴ ማን ይቅደም ምን ታውቂያለሽ? እንዴት እንደዚህ ትያለሽ? ብሎ በጣም ተናዶ መጥረጊያ አንስቶ ወገቧን አላት። በማግስቱ ከቤት አስወጣችው። ከዛ 4ኛ ላይ ይሄ አሁን መጨረሻ ላይ ልጆች ያስወለዳትም አሁን 2 ልጆች ወልጃለሁ። የ2 ልጆች አባት ነው እና ኳስ ይወዳል። ኳስ ሁልጊዜ ሲመለከት ይጮህብኛል። እኔ እንቅልፌን ተኝቼ የሚሆን ቤት ውስጥ ልጆቹም ተኝተው እያለ ተነስቶ አርሴናል ማንቸስተር እያለ በጠበጠኝ ቤት ውስጥ አለች። እንዴ ታዲያ ጥሩ እኮ ነው ቤት ውስጥ ሰብሰብ ብሎ መቀመጡ እንዲያውም አሪፍ ነው እላታለሁ። አይ እኔ አልገባኝም ነበር፣ አሁን ነው ያንተን ትምህርት ሳዳምጥ የገባኝ። እኔ ላይ ልካ ወንድ ዛር አይነጥል አለ፣ ያገባሁት አለ፣ ከአባቴ የመጣ ማን ነው ከእናቴ የመጣ አለ። እናቴ ላይ ያለው መንፈስ ደግሞ ከአባቴ የመጣ ነው። ያ ማለት አባቴ እናቴን ያገባው በመስተፋቅር እንደሆነ ሰብቻለሁ። ጎረቤት ነግሮኛል። መስተፋቅር መተት አድርጎባት እንዳገባ በጨዋታ ሰምተዋል። ያ መንፈስ ደግሞ
ከአባቴ ወደ እናቴ ከመጣ እናቴ ላይ ያለው መንፈስ ደግሞ ወደ እኔ ከመጣ ዞሮ ዞሮ እኔ ላይ ያለው የአባቴ መንፈስ ነው ማለት ነው እንዳስተማርከው ከሆነ አለችኝ። አዎ አልኳት። እና እያብራራች ነው የምትመጣው ልጅቷ። በጣም ጥሩ ነው የምታብራራው። አዎ አልኳት። እና ፓወር ባንክ ስልኬ ሊያልቅ ሲል ፓወር ባንክ ሌባው ሰጠኝ። ፓወር ባንክ ይዟል። የሚገርማችሁ ፓወር ባንክ ከነ መሰኪያው ሰጠኝ። ስልኬን ቻርጅ አድርጌ እና ማውራት ጀመርን። እና ገርሟቸውን የሚያዳምጡት ኳስ ይወዳል፣ ቀልደኛ ነው፣ ተጫዋች ነው። በእኔም ላይ ይቀልድብኛል፣ ይተርበኛል። ግን ጠልቼው አይደለም፣ ያንን መተረቡን ጠልቼው ሳይሆን በኳስ ምክንያት በጣም በቃ ድንገት ጎል ሲገባም ሲናደድም ትች ምናምን ባለው ያዘው ሲል ጊዜ ምኑን ብዬ እመጣለሁ አለች። ኳስ ነው ባክሽ ይለኛል። እና ብዙ ነገሮች በጣም ያስደነገጡኝ፣ ተቸገርኩ። ልጆቹም ከእንቅልፋቸው እያለቀሱ መነሳት። ከዛ ውጪ እየሄደ ኳስ እያየ መምጣት ጀመረ፣ እኔ እዚህ ሳስጨንቀው። ከዛ ሰክሮ መምጣት ጀመረ። እየሰከረ መምጣት ሲጀምር እኔ ነኝ ባሌን ያበላሸሁት ብላ እንደገና ደግሞ መልሳ እቤት ውስጥ እንዲያይፈቀደችለት። ያም ሆኖ ተሰቃየች። ከዛ በቃ አልፈልግም ፍታኝ አለችው። እንፋታ አለችው። እንዴት ምን ነው ምን አረኩኝ አላት። በቃ እኔ አልቻልኩም፣ አንተም ኳስ ትወዳለህ፣ እኔም ልጆቼን ማሳደግ አልቻልኩም፣ ስትወጣ ጠጥታ ትመጣለና እኔ አልችልም ብዬ ከቤት አባረርኩት። አልወጣም ሲለኝ ነክሼ፣ አይማታም፣ ጥሩ ልክ እንደ አባቷ ነው፣ እንደ ልጅቷ አባት ነው ባህሪው ማለት ነውና አንቺ ረፊ እንጂ ከአንቺም ከመታዎች ትጎጃለሽ፣ እዚህ ጠቀልልሻለሁ ይላታልና ረፊ ብሎን የሚከላከለው ይከላከለኛል እንጂ አይነካኝም አለች። እና በቃ እወጣልሻለሁ ችግር የለውም እርግጠኛ ነሽ ግን? ከዛ ወጥቶ ሲወጣ ሲያስታርቁት ሲወጣ እንደገና መልሰው አንቺ ረፊ እያሉ ሲያስታርቋት መጨረሻ ላይ ግራ ገባቸው። ጎረቤት እንደፈለግሽ አሏት። ተጣሏት እንዲያውም ጎረቤት ሁሉ። እና ተጣልተውኝ ተለያየን አለች። ወጣ መጥቶ አያውቅም። ልጆቼ ልይ ብሎ እንኳን አይመጣም። ተይ አላት። መጨረሻ ላይ አስታረቋቸውና ለአንዴና ለመጨረሻ ጊዜ ተኮራርፈው ቁጭ ብለዋል። ግን ኳስ አሁንም ያያል። በጣም በቃ እንግዲህ ሰሞኑን ቅርብ ጊዜ እናንተ አሸንፋል ብላችሁ የምትሉት የእግር ኳስ ቡድን ይኖራል አይደለም? ልክ እንደዛ በወቅቱ እሱ ልክ ጎል ባለቀ ሰዓት ጎል ሲያገባ ብሎ ብድግ፣ ጎረቤትም ድምፅ ይሰማል። የስ 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 ብሎ ሲነሳ ልጆቹ ቀውጥ ያደረጉት ከእንቅልፋቸው በቃ ጮሁ። እንዲያውም አንደኛዋ ነች ተኝታ የነበረችው። አንደኛው ልጅ ግን ወንዱ ልጅ እየተጫወተ ነበረ እና ደንግጦ ብሎ አልቅሶ አባቱ እንደዛ ሲጮህ ደንግጦ እናቱ ጋር ሄደ። ከዛ በኋላ ከቤት ይወጣልኝ አለችው ብላ አታውቅም ነበር። እንደዚህ ምንድን ነበር የሚባባሉት? ውጣልኝ ሳይሆን የምትለው እኔ ምናልባት ብዬው ሊሆን ይችላል ከዚህ በፊት ያለውን ጸብ ግን ተሳስቼ ሊሆን ይችላል። እና ምንድን ነው የምትለው የነበረው መጀመሪያ በቃ ይበቃናል፣ እኔ ሰላሜን አጥቻለሁና እባክህን እንለያይ ነው የምትለው። አሁን ግን ከቤቴ ውጣልኝ አለችው። ምን አለ? በዚህ በኩል ደስታ አለ። ቴሌቪዥኑን እንዲህ አጎዘጋውና ምን አልሽ አላት። ከቤቴ ውጣልኝ፣ ከቤቴ የኔ ቤት አይደለ የእናቴ ቤት ነው፣ ውጣልኝ አለችው። አንገቱን ደፋ፣ አለቀሰ እና በቃ ሞራሉ ተነካ። ውስጡ በጣም ተጎዳ። ደገምና እርግጠኛ ነሽ ቤቴን ያልሽው አላት። ይሄ ቤት ያንቺም ብቻ ነው ወይስ የኔም ምንድን ነው አልገባኝም ባባባልሽ አላት። በቃ ውጣልኝ ከቤት፣ የቤኔ ቤት ነው ውጣልኝ፣ በቃ የእናቴ ቤት ነው፣ ምን ልትል ፈልገህ ነው ደግሞ ምናምን አለችው። አመሰግናለሁ ብሎ ብድግ ብሎ ወጣ፣ ሄደ፣ ወደ መኝታ ክፍል ገባ፣ ሻንጣውን አወረደ፣ ልብሶቹን አዘጋጀ፣ ልብሱን ብቻ ይዞ ወጣ። ዞር ብሎ ለመጨረሻ ጊዜ ልጆቹ ሄዶ ግንባራቸውን ሳመ። አመሰግናለሁ ባለቤት፣ ክቡርነቶ እግዚአብሔር ያክብርልኝ ብሎ ወጣ። ይሄንን ቀን አረሳው ማለት የወጣበትን ቀን። እሱ ከወጣ በኋላ ምን ሆኜ ነው እንደዚህ ያልኩት ምናምን በቃ ላትል ምላ ነበረ። ከበፊት ኤክስፒሪያንሷ ባሎቿ እንደዛ ያባረረችው ከቤት ይወጡ ስለምትል ይሄኛውን እንደዚህ ብለው አታውቅም 2 ዓመት ሙሉ። ለዚህ ነው 2 ዓመት የቆየላት። ካፏ ድንገት ወጣ ይሄ ቃል። ከዛ በቃ ይኸው ወጣ ዞር ብሎ መጥቶ ልጆቹን አይቶ አያውቅ። 2 ዓመት ድፍን 2 ዓመት መስሪያ ቤት ድረስ ሄጄ አይቼው ተመለስኩኝ አለች። በመሀል እንደገና በሌላ ጊዜም አንድ ቀን
ከ6 ወር በኋላ አይቼው ተመለስኩ አለች። እና 2 ዓመት ሙሉ ዘጋት። ልጆቿን ቤት እያከራየች ምን እያለች እያሳደገች እልክ ይዟት በቃ ተቀመጠች። እንዴት አይመጣም ልጆቼ ብሎ አይመጣም። ጸጥ ልጆቹ ደግሞ የለም በቃ ምን ይሆናሉ እኔም ባያገኙ ቢያገኙ ብሎ ጸጥ። ከዛ ይሄ ነው መምህር እዚህ አሁን ያለሁት እዚህ ደረጃ ላይ ነው። አሁን ምንድነው ማግዝሽ? እኔ ባሌ መታረቅ እፈልጋለሁ። አሁን እርቅ ፕሮግራም ላይ አልነበር ካለችኝ፣ አዎ በቃ አሁን እንዳስታረካቸው አድርገህ አስታርቀኝ፣ እኔንም እፈልጋለሁ መታረቅ እፈልጋለሁ አለች። እርግጠኛ ነሽ? አዎ ነገ ቢሮ መጥቼ ያሳያለሁ እውነተኛ መሆኔን እነግርሃለሁ አለች። እሺ አልኳት። ቢሮዬን ታውቂዋለሽ? አውቀዋለሁ። ከዛ በይሽ ለማንኛውም ለመታረቅ ዝግጁ ስትሆኚ ለአንድ ነገር ደግሞ ዝግጁ ሁኚ አልኳት። ምን አለች? ቃል ከገባሽልኝ ማስታረቅሽ አልኳት። እሺ ምንድን ነው? ባለቤትሽን ማስታረቂያ አይቀርም፣ ይታዘዘኛል፣ ችግር የለውም። ምክንያቱም ከባህሪው ስትነግሪኝ ቅን ይመስላል። ግን አንቺ ከዚህ ከምትኖሪበት ቤት ወጥተሽ ተከራይ መሆን አለብሽ። ይሄንን ቤት አከራይተሽው ያከራይሽውን ገንዘብ እዛ የተከራየሽበት ቤት ላይ ነው የምትከፊው። እሱም ደግሞ ባልሽ ነው የሚያከራየው። ቤቱን በባልሽ ስም ማዞር አለብሽ፣ ወይም ደግሞ በሁለታችሁ ስም መሆን አለበት አልኳት። መምህር እንዴት አወቅ በእኔ ስም እንዳልሆነ አለችኝ። አይ ባልሽ እኮ ከቤት ሲወጣ ንብረቴን ማለት ይችል ነበረ፣ ግን አንቺም ብልጥ እንደሆንሽ አውቃለሁ። እርግጠኛ ነኝ በሌላ ሰው ስም ነው ያደረግሽው፣ በሌላ ዘዴ ፈጥረሻል አልኳት። አዎ በሌላ ሲስተም ነው የሰራሁት አለችኝ። በቃ አሁን ወደ ስምሽ ታዞሪና በትክክል ታገቢዋለሽ። በሰርግ አላገባሽውም አይደል? በስነ ስርዓቱ ከዚህ በኋላ አላጠፋም ብለሽ በሰፈር ሰዎች ፊት ይቅርታ ትጠይቂያለሽ። የሰፈር ሰው፣ ጎረቤት፣ ዘመዶችሽን ይቅርታ ትጠይቂያለሽ። ምንም ችግር የለውም አለች። በቃ በዚህ ቃል ከገባሽልኝ ተከራይተሽ የምትወጪ ከሆነ የቤት ባለቤትነት የኔነት ስሜት እንዳይሰማሽ አድርገሽ ይሄ በትህትና የኔ ቤት ነው ውጣልኝ ምናምን የምትይውን ነገር የምታቆሚ ከሆነ ከዛ በኋላ በዚህ አይነት የምንስማማ ከሆነ ብቻ ነው። ኧረ ችግር የለውም እንዲያውም ጥሩ ዘዴ ነው ይሄ። ያበጠውን የቤት ባለቤትነት ተሰምቶኝ ያበጠው ልቤን እንዲያውም ያስተነፍስልኛል። ሲፈልግ እንዲያውም ማዞር ይችላል። እኔ አሁን ብቸኝነት ገሎኛል፣ ልጆቼም ተሰቃይተዋል፣ እኔም ራሴ በጣም ተጸጽቻለሁ። ትምህርትህን ካዳመጥኩ በኋላ ደግሞ ምን አይነት መንፈስ እኔ ውስጥ እንዳለ ደርሼበታለሁ። ጸበል ቦታ ሄጄ እኮ አይነ ጥላ ጮኸ አለች። እውነትሽን ነው? አይ እዛ ደረጃ ከደረስሽማ ጥሩ ነው። ምን አለ አይነ ጥላው አልኳት። ቡዳ አይነ ጥላ ነው፣ ሳገባ እንዳገባ የማይፈልግ ወሲብ ከፈጸምኩኝ በኋላ ብልቴን ያመኛል። ባሎቼን ወሲብ ከፈጸሙ በኋላ ከኔ ጋር የሚተኙትን ወንዶች በአጠቃላይ ማለት ነው፣ ባሎቼን ብቻ ሳይሆኑ አጠቃላይ ወንዶች በሙሉ የምድራችን አስቀያሚ ፍጥረቶች መስሎ ይታዩኛል እና አልወዳቸውም፣ ያስጠሉኛል። ሰው ምን ይለኛል ብዬ ነው እንጂ የማገባው ሌዝቢያን በሆኑ ሁሉ ደስ ይለኝ ነበር አለች። ሌዝቢያን እንግዲህ ታውቃለች፣ ሴት ከሴት ሩካቢ የሚፈጽሙ ማለት ነው። እና ይሄንን በጣም በቃ አምርራ እያለቀሰች ነው የምትናገረው። እና ደንግጠው ልጆቹ እዚህ ግሌቦቹ ይሰማሉ። ከዛ በቃ እሺ ነገ ቢሮ እንገናኝ አልኳት። ስልኩን እየዘጋሁት ቢሮ መምጣት ይቻላል አለኝ። ትችላለህ አልኩት። ጸበል ታጠምቃለህ? እኔ ካህን አይደለሁም መምህር ብቻ ነኝ። ጸበል አላጠምቅም፣ የጸሎት ውሃ ግን ልረጭህ እችላለሁ። ችግር ይሄ ማንኛውም ጸበል ቦታ ብትሄድ ጸበል ቀርቶ የሚሰጡትም ወንዶች ናቸው። ቤት ውስጥም ወንድ ካለ ጸበል ልርጭ ይባላል፣ ችግር የለውም አልኩትና ምንም ችግር የለውም ግን እሱ አይደለም አንተ ጠዋት ሄደህ ለምን አትጠመቅም? ማንኛውም ቤተክርስቲያን ሄደህ ተጠመቅ እና እንደተናገረችው ከሆነ ስለው ጊዜ ኧረ የምታወራው በሙሉ እንዳለ የሲስተር መንፈስ ነው አለኝ፣ የራሱ እህት እና እንደዛ ከሆነ እኔም ላይ አለ ማለት ነው አለኝ። አዎ በቃ ሲስተር ይኸውልህ አሁን 7ኛዋን 8ኛዋን ወንድ ይዛ ነው የተቀመጠችው። ይሄንንም ራሱ እየጠፈጠፈችው ነው እንዲዛ ነው እንደዚህ በጥፊ የምትለው እና በጣም አደገኛ ናት አለኝ። ታዲያ አንተም እኮ በዛው መንፈስ ተይዘሃል አልኩት። እስቲ እንዴት ሊሆን ይችላል ይሄ አለኝ። ይኸው ሚስትህን እየመታሃት አይደል አልኩት። አዎ በቃ እኮ መንፈስ ሲገባብን ትልቁ ምልክቱ ይሄ ነው። ሴቷም ወንዱም ሴቷን አያከብርም፣ አይከባበሩም። እና በተቻለ መጠን ስሜታችን ተቆጣጥረን ስንናደድ ልንማታ እንችላለን፣ ወይም ክብራችን ሲነካ የሆነ እርምጃ ልንወስድ እንችላለን። ግን የሁልጊዜ ስራችን ከሆነ ግን እኛ ውስጥ ያለው መንፈስ እንዳናገባ በትዳር እንዳንኖር የረጅም ጊዜ ጠላታችን ሆኖ ተቀምጧል ማለት ነው እንጂ ከስንት አንድ ሰው ይጣላል። ሁላችን እኔም ራሴ ጸብ ይኖራል እኔም ጋር። ግን የሁልጊዜ ተግባራችን ስናደርገው ግን መጥፎ ነው ብዬ ነግሬው ስልኬን ስለመለስክልኝ እኔ እጅ ላይ ነው ያለው እኮ ስልኩ እንደዚህ አድርጌ ስልኬን ስለመለስክልኝ አመሰግናለሁ ስለው አንተው ጋር እኮ ነው ያለው አለኝ። አይ
መብቱ እኮ የእናንተ ነው፣ መውሰድ ትችላላችሁ። ግን ስለፈቀዳችሁልኝ በቃ ስላልወሰዳችሁት አመሰግናለሁ። ኧረ ገና ከአንተ ብዙ የምንወስደው ነገር አለ። ስልኩን አይደለም የምንወስደው። የሰማሁት ነገር በጣም አስደንግጦኛል። እና ትምህርትን ምን ብለን የምንገባው? መምህር ተስፋዬ ብላችሁ ግቡ፣ ገጠመኝ ብላችሁ ግቡ አልኳቸው። ከዛ አንድ ቀልድ ነገርኳቸው። አንድ ሌባ በመንገድ ላይ አንድን ሰው አስቁሞት የለበስከውን ጃኬት ስንት ትገዛኛለህ አለው አልኩት። በጣም ነው የሳቁት ልጆቹ። ይሄን ቀልድ ብዙዎች ያውቁታል። እና እንግዲህ አስቡት፣ እኔ ቆንጆ ጃኬት ለብሻለሁ። ሌባው መጥቶ ስንት ትገዛኛለህ እሱን ጃኬት ብሎ ሲጠይቀኝ አስቡት፣ እኔ ላይ እኮ ነው ያለው ልብሱ። ያ ማለት ወይ ብር ስጠኝ ወይ ጃኬቱን አውልቀህ ስጠኝ ነው ነገሩ። ስንት ትገዛኛለህ ማለት ያለህን አምጣ ማለት ነው በተዘዋዋሪ መንገድ። እና ስላቸው አይ በቃ እኛ ስልክህንም አንወስድም እራትን ጋብዝሃል። እሺ አረት አብረን እንብላ። እኔ ለማውራት እንዲመቸኝ እሺ አልኳቸው። የምከፍለው እኔ እንደሆንኩ አውቃለሁ። ምክንያቱም ቅንነታቸውን እያየሁኝ ነው። ምንም እንኳን ሌባ ቢሆኑም ውስጣቸው ያለውን ቶሎ የመለወጥ ፍላጎታቸውን አይቼ በአንድ ድንጋይ ሶስት ወፍ ማለት ይሄ ነው። ከዛ ስንል አንዱ በቃ እኔ ሃንግል አድርግ ምናምን ብሎ ካጠገባችን ሄድ አለ እንደዚህ ብሎ በቃ እኔ ልሂድ ወደ ስራ ልሂድ አለ አይደለ። ከዛ ሳቄ መጣና በቃ እንደ ስራ ነው የምትቆጥሩት ስላቸው ጊዜ እና ታዲያ እንዴ ምን ሰርተን እንብላ ነው? እርግጠኛ ናችሁ ቀን ቀን ስራ የለም አልኳቸው። እሱማ ያው ለጨብሲ ለጫት ነው። እሱማ እኮ ምን መሰለህ በቃ ዛሬ እኔ አሁን ብር የለኝም ግዴታ ያስፈልገኛል አለኝ። እናንተ የምትመቱት ሰው፣ የምትጎዱት ሰው፣ የምታስፈራሩት ሰው በስልኩ ላይ የትምህርት ቤት፣ የስራ፣ የተለያዩ ዶክሜንቶች በጣም ብዙ ነገር ይኖረዋል፣ ፋይል ይኖረዋል። በአካበሻ ከፎቶ ውጭ ሌላ አያውቅም ምናምን። አይ እንደዛ ሳይሆን ማንኛውም ሰው በስልኩ በአሁኑ ሰዓት ብዙ ነገር አለ። እናንተ ለነገሩ ጨከን ስለምትሉ ነገሩ እንደቀላል ስለምታዩት ነው። ግን አንድ ስልክ አሁን ይሄ ስልክ ቢጠፋ ስልኩ አይደለም የሚያሳዝነኝ፣ መረጃውን ውስጥ ያለው የብዙ ሰዎች ስልክ አለ። ብዙ ሰዎችን የመከርኩበት በዩቲዩብ ማስተምርበት የተለያዩ ብዙ ነገሮች አሉ ብዬ ነገርኳቸው። እና ና ተከተለኝ፣ ና አብረን ሂድ፣ ምሳ ጋብዘነው ትመለሳለህ አለው። ከዛ እግዚአብሔር እንግዲህ ተመለስ ሲለው ነው በጓደኛው ላይ ሆኖ እራት ልንበላ ገባን። ኧረ እዚህማ ውድ ነው እኮ ወንድሜ ውድ ነው ሲሉኝ ጊዜ አይ ችግር የለውም አልኳቸው። እኔ እዛ ይዣቸው የገባሁት እኔ እዛ ውድ ሆቴል ይዣቸው የገባሁት እኔ እከፍላለሁ አለኝ ብዬ ሳይሆን የሆቴሉ ባለቤት እዛ ሰፈር ውስጥ የሆቴሉ ባለቤት እኔ የማውቀው ሰው ነው። ተማሪ ነው ማለት ይቻላል። ስገባ ምን አይነት ስሜት እንደሚያሳይ ያውቀዋለሁ። እና ቀስ ብዬ ሄጄ ልነግረው ነው ያሰብኩት። ገና ስገባ መምህር እንዴ በዚህ ሰዓት እንዴት መጣ? መሽቷል እኮ በጣም ሩቅ እኮ ነው ሰፈርህ ምናምን አለኝ። አዎ ለጉዳይ መጥቼ ነው፣ ተመልከታቸው፣ እነዚህ ወንድሞቼ ናቸው፣ በጣም አሪፍ ልጆች ናቸው ስለ ጊዜ እየጨበጣቸው ታውቃቸዋለህ እንዴ እያለ ወደ እኔ ያለ ያውቃቸዋል። አዎ አውቃቸዋለሁ። በምንድን ነው የምትተዋወቁት አለኝ። ይኸው ዛሬ ነው ያወቅኳቸው። በጣም ረጅም ዓመት ሆኖናል ከተዋወቅን፣ ወደ 2 ሰዓት ሆኖናል አልኩት። ከዛ ሳቅና ኦኬ ለነገሩ አሁንም መተዋወቅ ድሮ መተዋወቅ ያው ነው፣ ብዙ ዓመት ሆኖናል፣ 2 ሰዓት ነው ካወቅኳቸው ምን ማለት ነው እያሉ እነሱም እየሳቁ ቁጭ በሉ አላቸው። ቁጭ አሉ። ቶሎ እራት ምናምን አለ። ያው ይገባዋል፣ እንተዋወቃለን። እራት እንደሆነ ፈልገን የገባነው ምክንያቱም ምግብ ቤት ነው። እራት ምን ይምጣላችሁ ምናምን ጊዜ የሚፈልገውን በሙሉ ታዘዘ። መጣሁ እጄን ታጥቤ ላውራው ልጫወት ብዬ በቃ ተጫወቱ ምናምን አልኳቸው ነው። ወጣንና ያለውን ነገር ስነግረው እውነትህን ነው አለኝ። በቃ ሂሳብ በኔ ነው አለኝ። እንደሚለኝ አውቃለሁ፣ ሂሳብ በኔ ነው እንደምትለኝ አውቃለሁ አልኩት። አሁን ብር አልያዝኩም፣ በአካውንት ላይ ትራንስፈር አደርግልሃለሁ ስገባ እኔ ነው የምከፍለው። ግን ሌላ ቦታ ሰላም የምናገኝበት መጠጥ ቤት ይዣቸው ብገባ ጩኸት ነው፣ ጭፈራ ነው። ደህና ምግብ ቤትም የለም። አንተን ስለማውቅ አንተ ቤት ይዣቸው መጣሁ አልኩት። በቃ እኔ በኔ ነው ሂሳብ አለኝ። የሚገርማችሁ ቤቱ በጣም ስታንዳርዱን የጠበቀ ነው። 4ቱ ሌቦችና እኔ አጠቃላይ የ2800 ብር ምግብ ነው በልተን የወጣ ነው። ማለት የምግቡ ብዛት ሳይሆን ወይም እንትን ሳይሆን ውድነቱን ነው የምነግራችሁ። ትንሽ የምግብ ነው ግን ውድ ነው። ከዛ ሰውየው ደስ ብሎት የሚጠጣ ምን ይምጣ ቢራ ይምጣላችሁ? ችግር የለም ለዛሬ በቃ መምህር ፊት ተጋበዙ። ከዛ መምህር ይጠጡ አለ። ይጠጡ፣ ችግር ደስ ያላቸው ይጠጡ። በቃ ድራፍት አምጣልን ምናምን አሉ። ድራፍት ጠጡ፣ በሉ፣ ደስ አላቸው። ከዛ ዛሬ ወደ ቤት ብትገቡት አልኳቸው። እሺ እሺ አሉ። ዛሬ ወደ ቤት የምትገቡት ነገ ጠዋት ምንድን ነው ያወራነው? ነገ ልጅቷን ስታገኛት እናገኝህ አሉ። በተለይ ሁለቱ በጣም በቃ ሊያገኙ ይፈልጉ። ከዛ ቢሮ ትመጣላችሁ? አዎ ልጅቷንም ማየት እንፈልጋለን። የእሷን
ህይወት ስትቀይር ማየት እንፈልጋለን አሉ። ገና ገጠመኝ አልሰሙም እንግዲህ እና የሆቴሉ ባለቤት እኔ በመኪና አመላልሳቸዋለሁ መምህር እኔ ይዣቸው እመጣለሁ አለኝ። ከዛ እውነትህን ነው አሉት እነሱ። አዎ በቃ መምህር ትምህርት የምታዳምጡ ከሆነ የእሱን ምክር የምትፈልጉ ከሆነ እኔ አውቃችኋለሁ፣ ስራችሁን አውቃለሁ፣ ያው አንሸዋወድም አላቸው። አዎ እያሉ ጸጋቸው እየጠቀለሉ በቃ ይሜ ያሉ አልኳቸው። ይሜ ምንድን ነው ብዬ ስለው ጊዜ ይመች ማለታቸው ነው። ችግር የለውም መምህር አንተ አታውቀውም ይሄን አለኝ። ኧረ እኔም የሾላ ልጅ የአራዳ ልጅ ነኝ የመገናኛ ልጅ ነኝ፣ ግን ይሜን አላውቀውም አልኩት። ተበልተሃል፣ በቃ ከሰፈር ሰፈር ተበልተሃል አለኝ። እሺ አልኩኝ። ተለያየን። በዚህ በማግስቱ ተገናኘን። በስልክ ምን ያህል ነገር እንደተጠናቀቀ አያችሁ። ከዛ ስንገናኝ እህታችን መታ